ፊልሙ የሚጀምረው እጅግ በድምቀት የሚካሄድ የጨረታ መድረክን እያሳየን ሲሆን መድረኩ መሃል ላይ የሁሉንም አይን የሚስብ እጅግ ማራኪ የሆነች ቡጋቲ የምትባል መኪና ቆማለች። አወያዩ በታላቅ ድምጽ ክብሯትና ክብሯን ይቺ መኪና በዓለም ላይ ካሉ እጅግ ብርቅዬ መኪናዎች አንዷ ናት፣ በጠቅላላው ምድር ላይ ሁለት ብቻ ናቸው ያሉት በማለት ያውጃል። በስፍራው የተሰበሰቡት ሁሉ ይቺን ውብ መኪና ለመግዛት በጉጉት ተሞልተዋል። የጨረታው መነሻ ዋጋ 30 ሚሊዮን ዶላር ነው ይባልና አንዳንዶች 32 ሚሊዮን ሌሎች ደግሞ 34 ሚሊዮን እያሉ ዋጋው እየጨመረ ሲሄድ ጃክ የተባለው ሰው ለአለቃው ባለሀብት ደውሎ ትዕዛዝ ከተቀበለ በኋላ የመጨረሻውን የ41 ሚሊዮን ዶላር ዋጋ በማቅረብ ይህንን በብዙ የተነገረለትን መኪና የግሉ ያደርገዋል። በሌላ በኩል በቅንጦት መኪናዎች ፍቅርን አወዙ አንድሪውና ጋሬት የተባሉ ፕሮፌሽናል ሌቦች የሆኑ ሁለት ወንድማማቾች እናያቸዋለን። እነሱም ቀደም ብለው የዓለማችንን ምርጥ መኪናዎችን የሰረቁ ናቸው። አንድሪው በወንድሙ ላይ ተናዶበት ይናገረዋል። ምክንያቱም የጋሬት ፍቅረኛ ባለፈው ምሽት የአንድሪውን መኪና ሰርቃ ስለጠፋች ነበር። እነሱም ጃክ አዲሷን ቡጋቲን መኪና በጭነት መኪናው ጭኖ በዚህ መንገድ ላይ ያልፋል ብለው በመጠበቅ ላይ ናቸው። ምክንያቱም ለመዝረፍ አቅደዋል። ከጥቂት ቆይታ በኋላም አንድሪው የጭነት መኪናውን ያየውና መኪናውን ለጫነ ሲረዳም አደገኛ እቅዳቸው መተግበር ጀምራሉ። ጋሬት መኪናውን እያበረረ ወደ ጭነት መኪናው ሲጠጋ አንድሪውን በገመድ ታግዞ ራሱን ወደ ጭነት መኪናው ይወረውራል። ከመውደቅ ለትንሽ ሲተርፍም የመጨረሻው ሰዓት ላይ የጭነት መኪናውን አጥብቀው ይዘዋል። ጋሬት ወንድሙ ተንጠልጥሎ ሲያየውም አንድሪው ወደ መኪናው እንዲወርድ ያስጠጋለታል። አንድሪውም የጋሬት መኪና ጣራ ላይ ወጥቶ ከዚያም ወደ ጭነት መኪናው ሲመለስ ጋሬት ደግሞ ፍጥነቱን ጨምሮ የጭነት መኪናውን መንገዱን ይዘጋበታል። ጃክ ዝርፊያ መሆኑን ስትረዳና ሹፌሩ ግን ግራ ተጋብቶ ስትደናገጠ ለሹፌሩ ፊት ለፊት ያለውን መኪና ግጨው በማለት ሽጉጡን ጭንቅላቱ ላይ ደቀነበትና ሹፌሩም የጋሬትን መኪና ደጋግሞ ይገጨዋል። ጋሬት እንደማይቆሙ ሲረዳ መኪናውን አሽከርክሮ ልክ የጭነት መኪናውን ፊት ለፊት በማቆም እንዲቆም ያስገድደዋል። ጃክ በጋሬት ላይ በተደጋጋሚ ሲታኮስም ጥይቱ ያልቅበትና ይህንን አጋጣሚ በመጠቀም ጋሬት ከጭነት መኪናው ላይ ወጥቶ የፍሬን ሽቦውን በመቁረጥ ወደ ወንድሙ ይጠጋል። አንድሪው የጭነት መኪናውን በር ከፍቶ ሁለቱም ወደ ውስጥ ይገቡና በፍጥነት ወደ መኪናው በመግባት ለማስነሳት ይሞክራሉ። በዚህ መሃልም ጃክ ሹፌሩ መኪናው እንዲያቆም ቢነግረውም ፍሬኑ ሙሉ በሙሉ አልሰራም ስላለ ጃክ ራሱን ለማዳን ከመኪናው ዘሎ ይወርዳል። ሁለቱ ወንድማማቾችን ቡጋቲውን አስነስተው ሲያመልጡ በዛው ሰዓት የጭነት መኪናው መቆጣጠሪያውን ወጥቶ ይገለባበጣል። እንዲህ ያለ ውድ መኪና በመስረቃቸው ተደስተው ለማክበር ሄዳሉ። የአንድሪው ጓደኛ ስቴፋኒ መዚያው ስለነበረች ያገኟታል። አንድሪውን በጥፊ ተጭለውና ስርቆቱ ላይ ለመሳት ትነግሩኝ ትሄዳላችሁ፣ በሚቀጥለው ስራ በእርግጠኝነት እንደምትሳተፊ ቃል ገባለሁ። ከዛም አንድሪውና ጋሬት በአባታቸው የሚገናኙ የግማሽ ወንድማማቾች እንደሆኑና ውድ መኪናዎችን መስረቅ የህይወት ዓላማቸው እንደሆነ እንረዳለን። በማግስቱ መኪናዋን ለመሸጥ ጄሚ ወደ ተባለ ሰው ይዘዋት ሄዱና ጄሚ ሁሉ ጊዜ ስርቆት ስራ የሚሰጣቸው ሰው ቢሆንም በዚህ ጊዜ ግን ይቺ መኪና የማን እንደሆነች ታውቃላችሁ? የአንድ ተራ ሰው አይደለችም፣ በጣም ያደገኛ ወንጀለኛ ሰው ናት። ጋሬት ግን እኛ በሰዓቱ አምጥተናል፣ ላደረግነው ስራ ክፍያ ይገባናል በማለት ቢከራከረውም ሰውየው ግን ለሰዎቹ ምልክት ሲሰጥም ወዲያውኑ የጄሚ ሰዎች ወንድማማቾቹን በጭካኔ ይደበድቧቸዋል። ሰውየው መኪናዋን ለባለቤቱ መልሶ ሰላም ለመፍጠር ይወስናል። በዛው ሰዓትም ጃክ ቡጋቲዋን ፍለጋ እዛው ይደርስና ጄሚ በድንጋጤ ታውጦ መኪናው ማን እንደሆነ አላውኩም ነበር፣ ይኸው ውሰዷት ብሎ ይለማመጣል። ወንድማማቾቹ ከድብደባ በኋላ ሲናቆም ከፍ ባለ ቦታ ላይ ታስረው ራሳቸውን ያገኙታል። ከፊታቸው የቆመው ደግሞ የቡጋቲ እውነተኛው ባለቤት ሞር የተባለው ሰው ነበር። ሞር የሚባለው ይሄ ግለሰብ በጨለማ ታሪክ የተሞላ ባለስልጣንና ባለሀብት ነበር። እሱም ከድህነት ተነስቶ ግዛቱን በወንጀልና በጭካኔ እንደገነባውና ዛሬ የተከበረ ነጋዴ መስሎ እንደሚታይ ይነግራቸዋል። ሞር በከፍተኛ ቁጣም የኔን መኪና መስረቅ በህይወታችሁ የሰራችሁ ትልቅ ውስጠታችሁ ነው ካላቸው በኋላ ስልጣኑን ለማሳየት ሲል ብቻ ጄሚ ለሱ ይሰራ የነበረ ቢሆንም እንኳን በፊታቸው ገለዋል። ከዛም የማሳያችሁ ነገር አለ ብሎ ወደ አንድ ግዙፍ ጋራዥ ወስዳቸዋል። ጋራዡ በዓለማችን ብርቅዬና ውድ በሆኑ መኪናዎች የተሞላ ነበር። አንድሪውና ጋሬት በሚወት ነገር ተደንቀው አይናቸውን ማንሳት ያቅታቸዋል። ሞር እነዚህ መኪናዎች ከህይወቱ በላይ እንደሚወዳቸው ገልጸው ሽጉጡን አቀባብሎ ሊገላቸው ሲል ጋሬት በፍጥነት አዲስ የዝርፊያ እቅድ ያቀርባል። ከቡጋቱ የበለጠ ዋጋ ያለውን ፌራሪ ሰርቀን እናመጣልሃለን። አንድሪውም በሀሳቡን በመደገፍ ስለ ማክስ ማውራት ይጀምራል። ማስክ በሀብት ተወልዶ በ15 ዓመቱ ዩኒቨርሲቲ የገባና ከክፍል ጓደኞቹ በ7 ዓመት ቢያንስም በብልሃቱ ሁሉንም የሚበልጥ ሰው ነበር። ማስክ 30 ዓመት ሲሞላውም አባቱ የንግድ ግዛቱን ሲያስረክበው ልዩ ስጦታ ይሰጠዋል። እሱም በዓለም ላይ አንድ ብቻ የሆነችው የ1962 ፌራሪ መኪና ነበረች። ዛሬ ላይ ይቺ መኪና በሚሊዮኖች ስለምትቆጠር አንድሪውም እቅዳችን ይቺ መኪና ከማስክ መስረቅ ነው ብሎ ያስረዳዋል። ማክስና ሞር ደግሞ ቀንደኛ ጠላቶች በመሆናቸው ሞርም ከማክስ መኪና መስረቅ የማይቻል ነው ቢልም እሱ ግን አንድ ድል ብቻ ስጠንና ፌራሪዋን እናመጣልሃለን በማለት ያሳምነውና
ሞር በቅዱ ተስማምቶ ስራውን ለመጨረስ 1 ሳምንት ብቻ ይሰጣቸዋል። በ7 ቀን ውስጥ ካላመጣችሁ ግን ትገድላላችሁ። ጋሬትም እንዴት በ7 ቀን ውስጥ ግን እንዲህ ያለ ትልቅ ዝርፊያ እንፈጽማለን ብሎ ሲጨነቅም አንድሪው ካልሰረቅን ሞር ይገለናል። ይሄ ግን የኔ መጨረሻ ስራ ነው የሚሆነው። ከዚህ በኋላ ስቴፋኒን አግብቼ ሰላማዊ ህይወት መኖር ነው የሚፈልገው። ወደ ቤት ሲመለሱም ስቴፋኒ ቀኑ ሙሉ ስጠብቃቸው ስለነበረ ተበሳጭታ በጥፊ ታጭለዋለች። ወንድሙ ጋሬት ግን የሆነውን ሁሉ ያስረዳትና ስቴፋኒም እኔም በእቅዱ ላይ ሳተፋለሁ፣ ጓደኛዬ ዴቨንም ተቀላቅልናለች ብላ ተወስናለች። ዴቨን በውበቷና በብልሃቷ ሰዎችን የምታታልልና ፖሊስ እንኳን የማይደርስባት ባለሙያ ሌባ ነበረች። ጋሬትም ሲያት ወዲያውኑ ይወዳትና እሷን በቡድኑ ውስጥ ተካትታለች። ዝርፊያው አደገኛ ስለሆነ የፈንጂ አዋቂ ያስፈልጋቸውና ቤትን በሰከንዶች ውስጥ ማፈንዳት የሚችለውን አያንን ያገኙታል። ከዛ ደግሞ 4 ፕሮፌሽናል የመኪና አሽከርካሪዎችን መርጠው በችሎታቸው ከተገረሙ በኋላ ቡድን ውስጥ ያካቷቸዋል። መላው ቡድን ተሰብስበውም ዝርፊያውን ማቀድ ጀምርና ጋሬት እያንዳንዱን ሰው ሚና ያብራራል። አንድሪውና ጋሬት ወደ አፓርታማቸው ሲመለሱ ግን ያልታሰበ እንግዳ ይጠብቃቸው ነበር። አንድሪውም ዱላውን አንስተው ማናንተ ማነትን ንገረን። ሰውየውም ራሱን ሎረን ብሎ ካስተዋወቀ በኋላም የሞር አክስት ልጅ መሆኑንና ሞር በእቅዱ እንዲሳተፍና እንቅስቃሴያቸውን እንዲከታተል እንደላከው ያሳውቃል። በተጨማሪ ማክስና ቤተሰቡን በቅርብ የሚያውቀውን ህገወጥ ስራዎችን የሚያስተዳድርለትን ኮን የተባለ ሰውን ስለሚያውቅም ሊረዳቸው እንደሚችል ነግራቸዋል። እንደ ሎረን አባባል ከሆነ ኮን ወደ ማክስ ቤት እንዲገቡ ከረዳቸው ያችን ሚስጥራዊ የፌራሪ ጋራዥ ማግኘት ይችላሉ። በዚህ ምክንያት መላው ቡድን ኮንን ለማግኘት ቢሄዱም ሰውየው ግን የሞርን ያክስት ልጅ ስላልተማመነ ሊተባበራቸው ፈቃደኛ አልሆነም። በዚህ ጊዜ ስቴፋኒ ጣልቃ በመግባት አንድሪውና ጋሬት በማንኛውም ሁኔታ ማንኛውንም መኪና መስረቅ የሚችሉ የዓለማችን ምርጥ አሽከርካሪዎች ናቸው ስትለው ሰውየው በመጨረሻም በአንድ ቅድመ ሁኔታ ይስማማል። እሱም መጀመሪያ አንድሪውና የጋሬትን የማሽከርከር ችሎታ መፈተን ነበር። የመጀመሪያው ፈተናም መሀል ላይ የተቀመጠ ጠርሙስ ሳይወድቅ መኪናውን በከፍተኛ ፍጥነት ማሽከርከር ሲሆን ጋሬት ፈተናውን በስኬት አልፎ ሁሉንም ሰው ያስደንቃል። ሆኖም የሚቀጥለው ፈተና እጅግ አደገኛና ሊነሳ የተቃረበን አውሮፕላን በመኪናቸው እንዲያስቆሙ የሚጠይቅ ነበር። አንድሪው ሀሳቡን ለማስቀየር ቢሞክርም ኮን ግን አውሮፕላኑን ማስቆም ካልቻላችሁ ወደ ማስክ ቤት ለመድረስ ሀሳቡን እርሶት በማለት በግልጽ ይነግረውና አንድሪው ፈተናውን ለመቀበል ወስኖ ከወንድሙ ጋር ስራቸውን ይጀምራሉ። አንድሪው ማስክን ማግኘት እንደሚቻል ሲረዳ ወዲያውኑ ለጋሬት በሬዲዮ ጋሬት ማስክ እጃችን ሊገባ ነው፣ አሁን ወደ አውሮፕላን ማረፊያው ብሎ መልዕክት ያስተላልፍለታል። ሁለቱም ያለምንም መኪናቸውን እያበረሩ ወደ አውሮፕላኑ ሄዳሉ። ወደ አውሮፕላን ማረፊያው ሲቀረበውም የፖሊስ መኪኖች በከፍተኛ ፍጥነት ይከተሏቸዋል። ምክንያቱም ያለ ፈቃድ ወደዛ መግባት በመከልከሉ ሲሆን አንድሪውና ጋሬን የፖሊስ መኪኖቹን አንድ ባንድ እየገጩና መንገድ እያስለቀቁ በከፍተኛ ፍጥነት ወደ አውሮፕላኑ ማኮብኮቢያ ይሮጣሉ። አውሮፕላኑ ለመነሳት ሲዘጋጀም ጋሬት መኪናውን በቀጥታ ወደ አውሮፕላኑ ሞተር አስጠግቶ አሁን ነው እያለ መኪናውን ጣሪያ ከፍተዋል። ከዛም መኪናው ከሞተሩ ጋር እንዲጋጭ በማድረግ ፍንዳታ ይፈጠራል። በዚህም የአውሮፕላኑ ሞተር ስለወደመ መነሳት ሳይችል ይቀራል። ይህንን ትዕይንት ያየው ኮን በወንድማማቾቹ ብቃት ተገርሞ እናንተ በእውነት ፕሮፌሽናል ናችሁ በማለት ይደመማል። ኮን አውሮፕላን ማረፊያውና አውሮፕላኑ የማስክ መሆኑን በመግለጽም አሁን ራሳችሁ ሄዳችሁ ሰውየውን ማግኘት አለባችሁ፣ ያለበለዚያ ግን እሱ ሰዎቹን ልኮ በኃይል ያስወግዳቸዋል ብሎ ይመክራቸዋል። እነሱ ምክሩን ተቀብለው በቀጥታ ወደ ራሱ ቤተ መንግስት መሰል መኖሪያ ቤቱ ሄዳሉ። ሰውየው ሳያቸውን በንዴት እናንተ ማን እንደሆናችሁና ማን እንደተፈታተናችሁ ታውቃላችሁ፣ ውድ አውሮፕላኔን እንዴት ታጠፉታላችሁ እያለ ጮህባቸዋል። ጋሬት ግን ማስክ ከእኛ ጋር ከሰራህ ካጣኸው በላይ ብዙ ሀብት ልታገኝ ትችላለህ፣ በዓለም ላይ ያሉ ብርቅዬና እጅግ ውድ መኪኖችን ልንሰርቅልህ እንችላለን በማለት ያባብለዋል። አንድሪውም ሰውየውን ሲያነጋግረው ማስክ በአንድሪው ድፍረት ተገርሞ አውሮፕላኑ ቢወድምም ከእነሱ ጋር ለመስራት ይስማማል። በዚህ መሀል ላውረን ስለ ልዩ መኪኖች ፍላጎት እንዳለው ገልጾ ሰውየውም ስብስቡ እንዲያሳየው ይጠይቃል። ማክስ ላውረን የሞርን ዘመድ መሆኑን ስለሚያውቅ ቢጠራጠረም ላውረን ግን ሞርን እንደ አገልጋይ ስለሚያኝ ጥለዋለሁ፣ እንዲያውም በህይወት እንዲኖር አልፈልግም በማለት በውሸት ይነግረዋል። እሱም በንግግሩ አምኖ ወደ ምስጢራዊ የመኪና ጋራዥ ወስዳቸዋል። በዛም ውስጥ ያሉት እጅግ ውድና ልዩ መኪኖች በተለይም 1962ቱ ፌራሪ ሁሉንም በአድናቆት ያስደመማቸዋል። አንድሪውና ጋሬት በማስክ ጋራጅ ውስጥ ሆነው እጅግ ውድ የሆኑትን መኪናዎች ሲመለከቱ ሞር እንዲሰርቁለት የሚፈልገው ያንኑ 1962 ፌራሪ መሆኑን ይረዳሉ። ሆኖም አንድሪው ትኩረቱ መኪናው ላይ ሳይሆንም ማክስ ላይ ነበረ። ማክስ የጋራዡን የደህንነት ፓስዋርድ ሲያስገባ አንድሪው በመስታወት በኩል በምስጢር ካየው በኋላ ወዲያውኑ ለስቴፋኒ ኮዱን ይዤዋለሁ በጥንቃቄ ያዡ በማለት ይሰጣታል። ከጋራዡ ከወጡ በኋላም በአንድሪውና በላውረን መካከል አለመግባባት ይፈጠራል። አንድሪውም ላውረን እኔ አንተን አላምንህም፣ ሚስጥራችን ለሞን ትነግረዋለህ ብዬ ሰጋለሁና በዚህ ስራ ውስጥ እንድትገባ አልፈልግም በማለት ጥርጣሬውን ይገልጽለታል። ወደ ቤታቸው ሲመለሱም ሁለት የዓለም አቀፍ ፖሊስ መኮንኖች ሲጠብቋቸው ያገኟቸዋል። በአውሮፓ እየተካሄደ ስላለ የብርቅዬ መኪኖች ስርቆትን እያጣራን ነው፣
በሁሉም ቦታ የእናንተ ስም ይጠቀሳል። በሚቀጥለው ጊዜ ግን በማስረጃ ነው የምንመጣው በማለት ጠንካራ ያለ ማስጠንቀቂያ ሰጥተዋቸው ይሄዳሉ። በዚህ አስቸጋሪ ሁኔታ አንድሪው ለጋሬንት ለመጀመሪያ ጊዜ እንዲህ በትልቅ ቡድን ላይ ጥገኛ በሆኔ አስፈርቶኛል። አይዞህ ወንድሜ፣ ቡድኑ ማመን አለብህ። ይህንን ጊዜ በጋራ እናልፈዋለን በማለት ያጻነዋል። በዚህ መሃል ስቴፋኒያ በገበያ ላይ ያለችም ጃክ በድንገት ከኋላዋ ቀርቦ ምንም ድምፅ ሳታሰሚ ተከታይኝ በማለት ሊጠልፋት ይሞክራል። እሷ ግን አውቃ አንዲት አፕል ሆን ብላ ትሰርቃለች። ሻጩ ከእሷ ጋር መጨቃጨቅ ሲጀምርን በፈጠረችው ግርግር ለማምለጥ ብትሞክርም ሌላ ሰው መጥቶ ይረዳውና ስቴፋኒን ወስዷታል። በተመሳሳይ ሰዓትም አንድሪውና ጋሬንተም በመንገድ ላይ ያሉ የሞር ሰዎች ተኩስ ከፍተው እነሱም ካመለጡ በኋላ ወደ ቤት ሲመለሱ አንድሪው ስቴፋኒ በሞር ሰዎች ትወስዳለች። አንድሪው ይህንን ሲሰማ በንዴት ተቃጥሎ ያለምንም ፍርሃት ወደ ሞር ቤት ይገባል። ጃክንም ይደበድበዋል። ሞር ግን መሳሪያውን ወጥቶ አንድሪው ስቴፋኒ በህይወት እንድትቆይ ከፈለግ ያለምንም ጥያቄ እኔ የምልህን ትፈጽማለህ በማለት ያስጠነቅቀዋል። ከዛም ወደ ጋራዥ ወስዶት እንደሚጎዳው ያስፈራረዋል። ሞር በአንድሪው ላይ ዛቻውን በመቀጠልም እሷን ማዳን ከፈለግ የማስክን ፌራሪ በአስቸኳይ ማምጣትና ሙሉ ቅድህን ከነ ቡድን ይፋ ማድረግ አለብህ። እሺ ነገ ጠዋት ቡድኔን አስተዋውቅሃለሁ፣ ሁሉም ነገር ማብራራለሁ ካለ በኋላ ስቴፋኒ ከመኪናው ስር ተነስታ በአንድ ክፍል ውስጥ እንድትታሰር ያደርጋል። በነጋታውም አንድሪው ቡድኑን ለሞር እያስተዋወቀ እቅዱን እንዲህ ሲል ይገልጻል። መጀመሪያ ሌላ መኪና እንሰርቃለን፣ በመቀጠል የፖሊስ ዩኒፎርሞችን እንቆጣጠራለን። ከዛም ዴቨን ለማስክ ደውላ ፖሊስ ቤቱን ሊፈትሽ እንደሆነ በማስጠንቀቅ ከቤት እንዲወጣ ታደርገዋለች። ማስክ ሲወጣ ደግሞ እኛ ፌራሪውን እንሰርቃለን። አንድሪው ይህንን እያብራራ ያለ ያልታሰበ ነገር ሆኖ የማስክ ሰዎች በድንገት ይካቧቸዋል። ማስክም በሄሊኮፕተር አርፎ ሞር መኪናዬን ለመስረቅ ያቀድከውን ሁሉ አውቀዋለሁ፣ እኔ ሁልጊዜም ካንተ 10 እርምጃ ቀድሜ ይገኛለሁ ብሎ ትሄዳል። ሞር በንዴትም ነገውኑ ስርቆቱን ፈጽመህ መኪናውን ታመጣልኛለህ፣ እኔ ራሴ መጥቼ ይቀበልሃለሁ በማለት አንድሪውን ያዘዋል። ላውረንም ቡድኑን እንዲከታተል ያደርገዋል። በዛው ምሽትም አንድሪው ጋሬትና ላውረን አብረው ያሉ 2 ኢንተርፖል ፖሊሶች መጥተው አንዳች ነገር እያቀዳችሁ እንደሆነ እናውቃለን፣ ሁልጊዜም እንከታተላችኋለን ብሎ ሲያስጠነቅቋቸው አንድሪው ለመሸወድ ብሎ ከላውረን ጋር የውሸት ጠብ ይጀምራል። እንዲያውም እውነተኛ እንዲመስል ላውረንን በቦክስ ይለዋል። እነሱም ገብተው ይገላግሏቸዋል። ላውረን በደረሰበት ድብደባ ተናዶ ስቴፋኒ ለጥቃት ሲሞክር እሷ ግን የታሰረችበትን ክፍል ቁልፉን ሰርቀዋለች። በማግስቱ ሞር መኪናውን ለመቀበል ወደ ተቀጠረበት ቦታ ሲሄድም ፖሊሶቹ ደርሰው በጥያቄ ያጣድፉታል። በዚህ መሃል ግን አንድሪውና ቡድኑ ሌላ ትልቅ ስራ ላይ ነበሩ። እንዲያውም የሚሰርቁት የማስክን መኪና ሳይሆንም የሞርን ውድ መኪኖች መሆኑና ሙሉ እቅዱም ከማስክ ጋራ በሚስጥር የተመቻቸ እንደሆነ ይገለጻል። ቡድኑ በመኪና ወደ ሞርን ቤት ሲሄድም ስቴፋኒ ከክፍሉ አምልጣ የደህንነት መቆጣጠሪያ ክፍል ትገባለች። ሲስተሙን ሰብራ በመግባትም ቡድኑ መስረቁን ስታውቅ የአደጋ ጊዜ ደወል ታስጮኋለች። ዘበኞቹ ግራ ተጋብተው ፍለጋ ሲጀምሩ እሷ ሳትታወቅ ታመልጣለች። አንድሪውና ቡድኑ ከቤት ውጭ ሲደርሱ ስቴፋኒ ዋናውን በር ትከፍትላቸዋለች። ሊሆንም ወዲያውኑ በጋራዡ በር ላይ ፍንዳታውን ያጠምዳል። በሰከንዶች ውስጥም በታላቅ ፍንዳታ በሩ ተከፍቶ ዘበኞቹ ምን እየሆነ እንደሆነ ሳይረዱ ቡድኑ የሞርን መኪኖች እየነዱ ማምለጥ ይጀምራሉ። የሞር ሰዎች ሊከተሏቸው ሲሉ ግን ሊሁ በእነሱ መኪኖች ላይ ፈንጂ አጥምዶ ስለነበረ ሊይዟቸው አልቻሉም። ቡድናቸው የመፈንጃ ቁልፉን ሲጫነውም የሞር ሰዎች መኪኖች ይፈነዳሉ። ቡድኑን በሰላም ያመልጣል። ሞርም ለኢንተርፖል ፖሊሶቹ ግልጽ መልስ መስጠት ስላልቻለ ሊያስሩት ሲሞክሩ ሞር እነዚህን ሰዎች እውነተኛ ኢንተርፖል ፖሊሶች እንዳልሆኑ ይረዳል። ወዲያውም ጃክን ተኩስባቸው ብሎ ያዘዋል። አንደኛው መኮንን ትከሻው ላይ ሲቆሰል ሞር በግርግሩ ተጠቅሞ ያመልጣል። ብዙም ሳይቆይ አንድሪው መኪኖቹን እንደሰረቀና እንደሄደ ሲያውቅ ግን በከፍተኛ ፍጥነት በመኪና ያሰደዳቸዋል። በመንገዱ ላይ በከፍተኛ ፍጥነት እያበረሩ አንድሪው በድንገት መኪናውን አቁሞ ስቴፋኒ ታገብኛለሽ ሲላት እሷም አዎ በደስታ እቀበልሃለሁ በማለት ተመልሳለች። በዚህ መሃል ሞር ፍለጋውን ቀጥሏል። አንድሪው እሱን ግራ ለማጋባት ሲለም ቡድኑን በተለያየ አቅጣጫ እንዲበተኑ ያደርጋል። ቢሆንም ግን ሞርና ላውረን አንድሪውን ብቻ መከተላቸውን ይቀጥላሉ። ላውረን አንድሪው ላይ ሊተኩስ ሲቃረብ መኪናው ከፊት ለፊቱ ከሚመጣ ትልቅ መኪና ጋር ተጋይቶ በፍንዳታ ውስጥ ላውረን ወዲያውኑ ህይወቱ ያልፋል። አንድሪው ላይ ሆነም አሁኑኑ ድልድዩን አዘጋጀው የሚል መልእክት ይሰጠዋል። መኪኖቹ ወደዛ በከፍተኛ ፍጥነት እየሄደውም ሊሆን ፈንጂውን ካሰበው ጊዜ ቀደም ብሎ ያፈነደዋል። አንድሪው ድልድዩ ጋር ያለ መደርመስ ሲጀምር አንድሪው መኪናውን አፋጥኖ ድልድዩ ተደርምሶ ከጀርባው ከመውደቁ በፊት ጥቂት ሰከንዶች ሲቀሩት ተሻግሮ ያመልጣል። ሞር ድልድዩ መፍረሱን ሳይም በሌላ መንገድ ፍለጋውን ይቀጥላል። በመጨረሻም አንድሪውና ቡድኑ ወደ ወደቡ ሲደርሱ ሞር በድንገት ከፊት ለፊታቸው መጥቶ አንድሪው ከመኪናው ይወርድና ጨዋታው አብቅቷል ቢለውም እሱ ግን መቼም አይሆንም ብሎ መኪናውን ወደ እነሱ ያፈጥነዋል። በዛው ሰዓትም አንድ ትልቅ አውቶቡስ መጥቶ የሞርን መኪና ይገጨዋል። መኪናው ፈንድቶ ወደ ባህር ውስጥ ይገባል። የአውቶቡሱ አሽከርካሪ ዴቨን ነበረች። እዛው ላይ ለጋሬት እወድሃለሁ በማለት የልብ ስሜቷን ትገልጽለታለች።
ቡድኑ የተሰረቁትን መኪኖች በሙሉ ወደ ጭነት መርከቡ በማስገባት ስራቸውን ያጠናቅቃሉ። በኋላ እንደታወቀው ግን እነዛ ሁለት የኢንተርፖል ፖሊሶችም ገና ከጀመሩ ከአንድሪው ጋር የሚሰሩ ነበሩ። ማስክም የዚህ እቅድ አካል ነበር። ዋናው ዓላማ ቡጋቲዋን መስረቅ ሳይሆንም እሱን እንደ ማጥመጃ ተጠቅሞ የሞርን ብርቅዬ መኪኖችን መውሰድ ነበር። ማስክም በአንድሪው ተገርሞ እያለ ከጥቂት ቀናት በኋላ ሌላ ትልቅ ድንጋጤ ይደርስበታል። አንድሪው የሰጣትን ምስጢራዊ ኮድ ተጠቅማም ዴቨን ከሌላ ቡድን ጋር በመሆን የማስክን ጋራዥ ሰብራ ትገባለች። ከሞር ስብስብ በጣም የበለጠ ዋጋ ያላቸውን የማስክን ፌራሪ መኪኖችን በሙሉ ይሰርቃሉ። በመጨረሻም አንድሪውና ጓደኞቹ ሁለቱንም አታለው ሁሉንም ይወስዳሉ።